الو السلام عليكم يا صبايا يا شباب الحدا اللي بيعرف الهيئة الأثيوبية أو حدا من الكنيسة أو حدا من السفارة. هيدي البنت على طريق المطار هون على الطريق العام. الهيئة فيها مشكلة، عندها مشكلة نفسية، فبليز. السلام عليكم ورحمة الله وبركاته. أمة أورومو كسمة الدنيا كان رترقم دلدي كيسان ورفانكو كان نجيسان يون يس نمنا برما تنجرو يون بويس نمنا دقا ونجرو كان نجرو بيا ورما. Ashama akkam jirtan daawwattoota chaanaalii Urjii Miidiyaa nagaa keessanii nagaa sinifaa ta'uu bakka jirtanitti egaa har'a viidiyoo akkuma kilma irratti argitanitu akkasuma riimas irrattis argaati jirtu taanee viidiyoo duraas viidiyoo lammaas argitanitu jedheen yaada. Viidiyoon ani qabadhee dhufee xiqqoo nama gaddisiisa jechuudha. Akkasuma viidiyoowwan immoo suurota fidee fuulduratti wanta nama gammachiisne jechuudha. Viidiyoon har'aa irratti hojjechaa jiru haa ta'u malee garuu yaada irratti kennuun dirqama jechuudha. Maaliif yeroo tokko kanarraas kan baratus ni barata jechuudha. Boodas nama jibbisiisa garuu maaliif nu'uma warra biyya alaa jirru kana dhugaa akkamittiin of eegnaa akkamiin taana kan jedhamudha. ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ሰላም ብያለሁ። እና የዛሬ ቪዲዮ ደግሞ ትንሽ እዚህ ላይ ለማውራት ነው። ያው መግቢያ ላይ እንዳያችሁት አይታችኋል። ቀጣይ ደግሞ ይሄ ነው። ቀጣይ ደግሞ ሌሎችም አሉ እና ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ያደረጋችሁት እናመሰግናለን። እንኳን በሰላም መጣችሁ ብያለሁና ዛሬ እዚህ ላይ ማውራት የፈለኩት እቺ አረብ ሀገር ቤሩት ያለችው እንግዲህ የአረብ ሀገር ሰው ነው ያ በአረብ እየሰራ ማለት ነውና እቺ ልጅቷ እንግዲህ እንደምታዩት ያቺን የለችም ማለት ነው። ማለት ያኔ ሰው ከጭንቅላት ከሄደ እኮ ምን እንደምሰራ ምን እንደማይሰራ አያውቅም። ማለት የት እንዳለ የት እንዳይሌለው አያውቅም። ምን እንደምሰራ አያውቅም፣ የት እንዳለም አያውቅም። እንደምታዩት ማለት ነው። ካያችሁ ፎቶ ላይ አይታችኋል ማለት ነውና እንጃ አንዳንዴ እውነት ያልፍልናል ከሱ የበለጠ ሰርተን ተደስተን አገራችንም ቤተሰባችንም ልጆች አለን በልጆች ቤተሰብ ያለ ከቤተሰብ ወንድም ያለ በወንድም ለነሱ እናስባለን። እዚህ ጋር ግን ለራሳችን እንዲው ማን ነው ለኛስ የሚያስበው? እውነት ለራሳችን እንደዛ እዚህ አሁን እቺ ልጅ ወይን ብር ተከልክላ ይሆናል ወይን ጭንቀት ሊሆን ይችላል የሆነ ነገር ሆና ነው መቼም እንደዚህ የወጣችና እንደዚህ መንገር ላይ እስቲ ሰው ለስራ መጥቶ ሰው ጭንቅላቱ ሄዱ ደግሞ መንገድ ላይ ሲዞር አስቡበት እስቲ። ደና ያለን ሰው ደግሞ እግዚአብሔርን አናመሰግነው ማለት ነው። አሁን ሰርተን አሁን ወይን መዳሞቻችን እነሱ ሲቆጥሩ ወይን ስራ ሲበዛብን ይሁን ነገር በቃ ውስጣችን የምናደድ ነገር ሊኖር ይችላል። ግን ፈጣሪን አናመሰግነውም። ለምን እሱን ለራሱ ያየነው እሱ ለራሱ ደነኛ ስለሆነ ነው የሰራን እዛው ለራሱ እዛን ጊዜ ሰራ ደና ባንሆን ያቺ መዳምም አታሰራንም እንደዛ ወጣ ነው ምጥላን ማለት ነው። ይሄው እንደምታዩት እቺ ናት ልጅቷ። እንግዲህ እቺ ልጅ መግባ ላይ አይታችኋል። እንደማንኛውም ሰው እንደኛው ውጭ ሀገር ያለን ሰዎች ማለት ነው ልትሰራ ራሳንም ልትለውጥ ቤተሰባንም ልትለውጥ ነው የመጣች። ነገር ግን እዩ እኔ በፍቅር ነው የተያዘችው። ይሄንን ሰው ነው እንደዛ ያልኩት። ግን እያት እስቲ እያት በደንብ እያት አታዛዝንም። ደግሞ እኮ ትልቅ አይደለች
ከኢትዮጵያ እድሜ ይጨመርና ትልቅ ነው ብሎ ይመጣል። እዚህ ጋር ከእድሜ በላይ አጋጉል ፍቅር የተያዘ በላይ እዛት ወይም በፍቅር ተይዛል መታ ይሆናል ወይም ፍቅረኛ ክዶ ይሆናል ወይም በብራ ተክዶ ይሆናል ወይም በቤተሰባ ተክዶ ይሆናል ወይም በጓደኞቿ ተክዶ ይሆናል። በቃ የሆነ ነገር አላት። ወይም ደግሞ በሽተኛ ነበረች እዚህ ስትመጣ አባሰበት ሊሆን ይችላል። ወይም ደግሞ በጤነኛ መታ እንደዚህ አለ ጤነኛ ሆና ሊሆን ይችላል። እቺ ልጅ አናቅም፣ ፈጣሪ ብቻ ነው የሚያውቀው ከውስጧን። ማንም አያውቅም፣ ምንም አይረዳትም። ግን አረቦች ለራሱ እንደዚህ ተረድቶ የኢትዮጵያ ነው ኢትዮጵያ ስንት ቦታ ነው እንደዚህ የሚወርቀው? ቆይ ኢትዮጵያ የማይጠራ ቦታ ሀገር አለ ወይ? በቃ ሄደ ኢትዮጵያ ሄደ የሌላ ሀገሩን እንጃ። እኔ ብቻ ነው ጆሮ የማይሰማ። እነሱም እንደኛው ነው የሚሰሩት። እንደኛው ሰራተኛ ነው የሚሰሩት። እንደኛው ነው ሽንት ቤት የሚያዝ እንደኛው ነው ግን የነሱ ሰው እነ ፊሊፒን እንደነሱ አኔ እነ ባንካ ስማቸው ሴታቸው እንደዚህ ሆኑ ወይም ደግሞ ወድቆ ወይም ደግሞ እንደዚህ ወልዱ እኔ አለያቸው ሙነት። የኢትዮጵያ ግን ይለያል። ለምንድነው በዚህ ስል በዚህ ስንል በዚህ እውነት ራሳችን ስራ የሚበዛንም በስራ ቢበዛብን ጊዜም ራሳችንን እንጠብቅ፣ ጭንቅላታችንን እንጠብቅ። ንዴቱ ብቻ እንተው። እውነት አንዳንዱ በጣም ስራ ሲበዛ በጣም ከኦቨር በላይ የሚናደዱ አሉ። ስለዚህ ያኔ ደግሞ እሱ ደግሞ ራስን ነው የሚጎዳ እንጂ አልፎ እነሱን አይጎዳም። ምንም ነገር ተናደርሽም አልተናደርሽም ምንም ነገር የሚቀርልሽ ነገር የለም። የወጣን ስራ ብለን ነውስተወጣን ድረስ ደግሞ ሁሉም መቻል ደግሞ ግዴታችን ነው ማለት ሞተን እንደዚህ ድረስም ራሳችን እስተምንጥለን ድረስ ደግሞ ራሳችን መጣል የለብንም ማለት ነው። መፍትሄ መፈለግ ነው። በቃ ከሱ የበለጠ ምን መፍትሄ አለ ብሎ መፈለግ ነው እንጂ ጭንቀት ብቻ ሲሆን ጭንቅላታችን ሄደ። ይሄው አሁን እሷ ቤተሰብ መቼም ያጣ የለም ቤተሰብ ያጣ የለም ሲልሽ ማለት ዘመድ ወይን የሆነ ነገር ቤተሰብ እናትና አባት ለራሱ ህይወት እህት ወንድሞች ምናምን የጠፋ የለም። መቼም ባዶ አልተወለደችም እቺ ልጅ አላት ዘር ማለት ነው። ነገር ግን ዘር እንደሌላት ምን እንደሌላት እዚህ ሀገር ላይ እንደዚህ ወድቃ መንገድ ትሄዳለች ማለት ነው። አታሳዝንም? እውነት መኖር ለራሱ እንደዚህ አይነት ስታዩት እንዲህ ነው። በቃ የሆነ ነገር በቃ ተስፋ የምትቆርጪ ነገር ይችላል። በቃ በሰላም መጥቶ የሰው ሀገር ላይ እንደዚህ መዞር ማለት ነው። ስንቶቹስ ሞቱ፣ ስንቶቹስ ገና ወደቁ፣ ስንቶቹስ ስንት ነው። ግን የኢትዮጵያ ችግር መቼ ነው? እውነት ቀጣዩን ደግሞ ያያችሁት ከሆነ ደግሞ እሷንም ደግሞ ያያችሁ ሰዎች እንግዲህ እሷም ደግሞ እህቴ እንደዚህ ጣፍታብኛለች ብላ እሷ አረብ ሀገር ነው እና ፈልጉልኝ እያለች ነው። አረብ ሀገር እያለቀስኩት እኔ አሁን እሷን አጥቼ እንዴት ነው የምገባው? ምን በደስታ ነው ብዬ ነው የምገባው ወይንስ አዛን ብዬ ነው የምገባው እያለች ስለሆነ እስቲ እሷን የምታቁትም ደግሞ ፈልጉላት። ከዚህ ውስጥ አንድም ሶስትም ቢያዩ ሊሆን ይችላል። እንዴም መቼም አይታወቅም የእግዚአብሔር ስራ ከየት እንደሚገኙ ማለት ነው። የግድ የኔ ቪዲዮ ላይ ይገኛል ብዬ ሳይሆን ያው አጋጣሚ አይታወቅም ማለት ነው። እና እግዚአብሔር እርዳት እንበላት። ጠናጆ ለገኛ ወኔና ሰረት ሲንጀሩ አኮ ቪዲዮ ገልመዱራት ረቲ አርጊተን ይጀርታኑት mucayyoon tun beerut keessa jirti fakkaata. Beerut keessatti akkasuma namni alaati nama arabaati nama beerut keessa jirudha. Viidiyoo ishee waraabee akkuma suuraa irratti argitan kana waan nama gaddisiistu irra jirti jechuudha. Akkuma argitanii namni tokko gaafa biyyaa dhuu kan fayyaas ta'uu danda'a yookaan immoo dhukkubsataas ta'uu danda'a. Namni kun mucayyoon tun yeroo shirree xiqqoodha, baay'ee xiqqoo fakkaatti garuu hin beekamu. Nama jaalala irraa dhufte ta'uu danda'a. Haalli abaaboon ishiin qabatte namni jaalatte sun kaaduu danda'a. Namni ishiin jaalatte sun birrii kaaduu danda'a. Yookaan birrii ishii hiriyaan kaaduu danda'a. Yookaan birrii ishii warri nyaachuu danda'a. Yookaan warruma asiitti nyaachuu danda'a. Waan ishiin taate garuu hin beekamu. Garuu har'a mucayyoon tuni sammuudhaan deemtee jirti. Haalli ishiin gochaatti jirtu ni argitu.
dhugaa baay'ee nama gaddisiisa jiru wanna baay'ee nama gaddisiistudha dhugaa rabbii dubbachuuf እና baay'ee nama gaddisiisaan sinin jedha of eegeen sinin jedha ijoollee keenya warri mana madaamitiitti hojjettanii warri hojiin akkasitti sinitti baay'amtanii ciqqamtan yoo jirtan cinqatiirra ofirra isaan sinin jedha hojii keessan nagaanii hojjetattanii haga biyya galtanuutitti haga waggaa lamaatitti yoo baase waggaa lama saniin booda galuunis mirga waan ta'eef cikkana dirqama sanii hoo hin danda'ama ta'e waaqa wajjin kadhachaati jabina wajjin darbuudha sinin jedha akkasuma viidiyoo irratti argitanu kana footoo irratti argitanu kana ammooni namni tokko garaa jabina inni qaba yoo jedhame addunyaa kana keessatti dhiirri ammana hin jabaata jedhee hin yaadu ture dhugaa rabbi dubbachuuf garaa jabina akkana mucayyoo tana akkuma argitanu tana fuulli ishee kana fakkaatti akkasuma immoo akkuma inni irra jete miitirra viidiyoo san qas keessa fiduu hin barbaanne jechuudha baay'ee na dabbaree jiru viidiyoo san cakkan ilaaluu hin dandeenye mucayyoo tana akkuma argitanu kana duuba isheetitti hidhamte in beeku kama akka taate in beeku argannaanaan fidee dhugaa rabbi jechuudha maal jedhee duratti dhaggeeffachuu hin dandeenye jechuudha ani jechuudha namni garaa cakkinne ammana dhiira irrattuu yoo qakkaname akkana hundanatti fakkaatu shamarri jechuun haadha obboleettiidha daa'ima ofiitii haadha manaa ofiiti garuu duubatti hidhee akka irratti inni ejjete suni dhiirri tokko akkasitti shamarra ejjechuu jechuun dhugaa rabbi baay'ee na jibbisiise baay'ee nuuf jibbe jechuudha dhugaa rabbi nama dhiira obboloota wajjin dhalattee fi dhiira wajjin jiraattu sitti hin fakkaatu jechuudha yeroo akkas ilaaltu. ማለት ጅራም ነምኒ አከቲ ቀጣሙ ጅራ አከሲቲ ጎደሜ ነምኒን በረታ ሚቲ ሸመሪኮ ከበጃ dhugaa rabbi shamarrikoo kabaja dhiirrikoo ilmoo dhiirati yoo du'eerrini wattaaddarrattu ila shamarri hin jedhamtu garuu maaliif akka akkas ta'e hin beeku ውዶቼ እንደዚህ ላይ እንደምታዩት ይሄ ፊቱ ላይ እዚህ ላይ እንደምታዩት የመጀመሪያ እሷ ፎቶ ነው እዚህ ላይ ደግሞ የተረገጠችው ራሷ ላይ አንድ ፎቶ ነው እኔ የት እንደውት የምን እንደውት አላቀም ድምጹን ለምሳት ለራሱ አስጠላኝ ያኝ ቪዲዮ ማለት ነው ቪዲዮንም ማምጣት አንድ ጊዜ ቲክቶክ ውስጥ አጣውት ወጣውት ማለት ነው ያኒ ፎቶ ብቻ እንስሩት አርጌ ነው የወጣውት እና ሰው ልጅ ይሄን ያህል ይጨክናል ቢባል ሴት ልጅ ይሄን ያህል ይጨክናል እንዴ የፈለገ ወንድ ይሁን የፈለገ ጨካኝ ይሁን ሴት ልጅ ማለት እናት ናት እህት ናት ልጅ ናት ምስት ናት አይደል እንዴ ነገር ግን ያ ልጅ እንደዛ ይረገጣት እንደዛ አስሮ እጇንና እግሯ ወደ ኋላ አስሮ ራሷ ላይ እንደዚህ ምን ብታጠፋ ነው ያ ሁሉ ምን ብታጠፋ ነው ሴት ልጅ እንደዛ የተደረገች ምን አል ብታጠፋ ምን አጥፍታ ይሁን ሰው የገደለ ራሱ ተገሎ ቁጭ ብሎ ይበላል ምን ስታጠፋ ነው እንደዛ መቀጣት እነሱን ያስፈልጋቸው እውነት እግዚአብሔር ይቅር ባላቸው እኔ እንጃ ጭክነና ይሄን አልካለው እንዳሁኑ ጭክነኛ ያለው አላየሁትም እንዲው ቪዲዮን ገብታችሁ ብታዩት እንዴት በቃ ማየት አትችሉም ወንድ ልጅ እኮ ወንድ ነው እኔ እንጃ ሴት ልጅ እንደዛ ተረግጧ እንደዛ ጭክነና አሁን ይማራሉ ሰው ከዛ ይማራል ወይንስ ማን ለማስተማር ነው ያ ሁሉ እንደዛ ያደረጉት እውነት በጣም ያስጠላል ፎቶ ላይ እንደምታዩት ራስ ላይ ነው የቆመ ደሞ እንደዛ አርግቶ ራስ ላይ ወደ መሬት ማለት ነው አስቡበት ራስ ወደ መሬት ላይ ሲረገጥብሽ ምንድነው የሚሰማችሁ እስቲ ያስቡት ራሳችሁ እንደዚህ ቢሆንኩት ምንድነው በሉትና ወሰዱት እውነት በጣም ነው የደበረኝም በጣም ነው ያስጠላኝም በጣም ነው ያሳዘነችኝም እውነት ሴትነት ወንድ እውነት ከወንድ ጋር ምትኖሪ ወይ እንደው ወንድ አባትሽ ወንድ ነው ወንድሞች አሉ ግን ከወንድ ጋር ነው ምትኖሪ ግን ይሄን ሀል ይጨክናሉ ማለት ነው እንደዚህ ሴት ልጅ እውነት ሴት ልጅ እኮ ክብር ነበረች ከሴት ፊት ለፊት እኮ ሴት ናት መጀመሪያ እስቲ ሴት ያለ ልጅ ቦታ ያምራል እንዴ እውነት ያምራል እንደዚህ ሰውን ሴት ልጅ ይቃጣል ለምን እንደዚህ ማስቀጣት አስፈለገ ሁላችንም ልብ ይስጥ እንጂ እኛ ሰው አይደለንም ኢትዮጵያማ በተለይ እውነት ሰው አይደለም ወደ አውሬ ነን ያለነው ሁላችንም ማለት ነው አውሬ በቃ በርስ በራሳችን ማባያላት ይሄ ብቻ ስለምናቀው የሰው ደምም የሰው ሀዘንም ምንም አይሰማንም ደነዝ በቃ ነገር ነን ሁላችንም እውነት እግዚአብሔር ግን ልብ ይስጣናን እኛ ገሪ ነን እንላለን እንረዳዳለን እንላለን እንጃ እንዴት ነውና እንደዛ ከተደራዳን ለምንድነው እንደዚህ የምንጨከነው እውነት ረመዳን ዓለም የልብ ይስጣን እና የዛሬ ቪዲዮ እዚህ ላይ ጨርሻለሁ
ላዳመጣችሁኝ አመሰግናለሁ። ሰላም ሁኑልኝ። ነጋና አፍቱራይ ቪዲዮ እያሰረት ጥሙር እንጅራ ጆሌ ኬኛ ዋና ደቂተን ይገለጡ መይ ነጋና አፍቱራይ